የሩሲያ ዋና ከተማ በሆነችው ሴንት ፒተርስበርግ እኩለ ሌሊት አልፏል። መንገዶች ባዶ ሆነዋል። ከተማው ጸጥ ረጭ ብሏል። እንዲሁም የሙቀት መጠኑ በእጅጉ ቀዝቅዟል። ነገር ግን በከተማው መሃል በሚገኝ አንድ ንጉሣዊ ቤተ መንግሥት ውስጥ ለአንድ ሰው ብቻ የሚሆን ድግስ ተዘጋጅቷል። ከወደ ቤተ መንግሥቱ ኬኮችና ወይኖች በጥንቃቄ በሳይናይድ ንጥር እየተመረዙ ነው። ልዩ እንግዳም በቀጥታ ወደ ተዘጋጀለት ወጥመድ እያመራ ነው። በዚህ ምሽት ከፍተኛ የሩሲያ ባለሥልጣናትና ከበርቴዎች ቡድን በሩሲያ ውስጥ እጅግ የተጠላውን ሚስጥራዊ ሰዎችን የመፈወስ ኃይል ያለውን ግሪጎሪ ራስፑቲንን ለመግደልና አስክሬኑንም ለማጥፋት ውስብስብ ዕቅድ አዘጋጅቷል። ከግሪጎሪ ራስፑቲን የበለጠ እብደት የተሞላበት ሕይወት የኖሩ ሰዎችን ማግኘት ያዳግታል። ማንበብም ሆነ መጻፍ የማይችለው ከምስኪን ገበሬዎች ተነስቶ በንጉሣዊ ቤተሰብና በኃይል የተከበበ እንደ አምላክ ያለ ቅዱስ ሰውም ሆነ። ይህ በእንዲህ እንዳለ ታዲያ ራስፑቲን በመላው ሩሲያ የሚጠላ ሰው ነው። ታዲያ ይህ ሰው ለምን በመላው ሩሲያውያን ዘንድ በዚህ ደረጃ ሊጠላ ቻለ? ለምንስ እሱን ለማስወገድ ይሄ ሁሉ አስፈለገ?